በግል ህይወቴ የሚገርም ለውጥ ያየሁበትና እሱን ወስጄ ያየኋቸውን ለውጦች ካየሁ በኋላ ካስተዋልኩ በኋላ ምነው ቀደም ብዬ በወሰድኩት ያስባለኝ በዚህ በአውሮፓና በአሜሪካ ወይም በምዕራቡ ዓለም አካባቢ በሶሻል ሚዲያው በዩቲዩቡ በፌስቡኩ በተለያየ ቦታ እጅግ ስሙ የገዘፈለት የሚወራለት Creatine is so important. በዚህ በጤናው አካባቢ ደግሞ ባሉ አንቱ የተባሉ ሳይንቲስቶች በየቀኑ ስሙ የሚንቆለጳጰስለትና እያንዳንዱ ሰው መውሰድ ይችላል አይደል ሊወስደው ግድ የሚለው እየተባለ የሚወራለት ቁጥር 1 ላይ የሚቀመጠው ክሪያቲን ነው። It's like a miracle and a wonder. This is a supplement worth taking. እውነቴን ነው የምላችሁ ክሪያቲንን አለመጠቀም የሆነ ወሳኝ የሆነ ነገርን ከህይወታችሁ እንደ ማውጣት ነው የሚቆጠረው እና በዚህ ቪዲዮ የክሪያቲንን በጣም ድንቅ የሆኑ ጥቅሞችና ክሪያቲን ምንድነው ከየት እናገኛለን ምናምን የሚሉትን አጠቃላይ መረጃዎች ሰጣችኋለሁ። ታዲያ ዘወትር እንደምለው ከስር የሰብስክራይብ ምልክት አለች ምን እንደምታረጉ ታውቃላችሁ። በመጀመሪያ እንግዲህ ስንጀምር ክሪያቲን ምንድነው የሚለውን እናነሳለን። ክሪያቲን እንግዲህ ውጪ አይደለም ያለው ወደዚህ ምድር ከመጣን ጀምሮ በቀን ሰውነታችን ራሱ የሚሰራው ንጥረ ነገር ነው። አርጂኒን፣ ግላይሲን እና ማዮቲን የተባሉ 3 አሚኖ አሲዶች በህብረት የሚሰሩት ንጥረ ነገር ነው። ጉበታችን፣ ኩላሊታችንና ጣፊያችን በህብረት በአንድ ላይ የሚያመርቱት ይህ ንጥረ ነገር በየአመቱ የሰውነታችን የማምረት አቅሙ እየቀነሰ ይመጣል። ክሪያቲንን ውስጣችን ከመስራትን ባሻገር ከምግብ እናገኛለን። አሳ ስንመገብ ወይም ስጋ ስንመገብ እዛ ውስጥ ክሪያቲን ስላለ ወደ ውስጣችን ይገባል። በጣም የሚገርመው ምንድነው በቀን ውስጥ የሚያስፈልገንን ክሪያቲን ለማግኘት በትንሹ 1.5 ኪሎ ስጋ መመገብ ይጠበቅብናል። ያን ደግሞ ማድረግ አንችልም። ስለዚህ በጣም ለዚህ ወሳኝ የሆነው መፍትሄ ምንድነው? ከውጪ ከገበያ የክሪያቲንን ሰፕሊመንት ወይም የምግብ ማሟያ ገዝተን መጠቀም ነው። ይሄ ስሙ የገነነለት ክሪያቲን ለሰውነታችን ምን አይነት ጥቅም እንደሚሰጥ ልንገራችሁ። በመጀመሪያ ላይ የምናገኘው የሰውነታችን ወሳኝ የሆነው ኦርጋን አእምሯችን ይመለከታል። አእምሯችን ፕሮሰሲንግ ስፒድ የሚባል ነገር አለው። የአእምሯችን ፍጥነት ወይም ስማርትነቱ ልክ እንደ ስልኮቻችን ወይም እንደ ኮምፒውተሮቻችን አእምሯችን የሰማውን መረጃ አናላይዝ አድርጎ አውጥቶ አውርዶ ለዛ ነገር የሚሆን መፍትሄ ወይም መልስ የሚያዘጋጅበት ያ ፍጥነቱ ወይም ስማርትነቱ ቅድም እንዳልኳችሁ እድሜያችን እየጨመረ ሲመጣ እየቀነሰ ይመጣል። ክሪያቲን ስንወስድ ምንድነው የሚሆነው? ልክ ወጣቶች በነበርንበት ጊዜ የነበረንን ያንን ፈጣንነት ያንን ስማርትነት ተመልሶ እንዲያገኝ ያደርጋል ማለት ነው። ሁለተኛው ለአእምሯችን የሚሰጠው ጥቅም ደግሞ ይሄ ፕሮብለም ሶልቪንግ እና ሚሞሪ የምንላቸው የማስታወስ ችሎታችንና ውስብስብ ነገሮችን በደንብ አይተን መፍትሄ የምናዘጋጅበት ወይም መፍትሄ የምንፈልግበት አቅም ነው እና አንዳንዴ እንደምታስታውሱት የሆነ ሰው ካገኘነው ትንሽ የቆየን ሰው ሲሆን መንገድ ላይ ስናገኘው ምናምን እንላለን። መረጃው አእምሯችን ውስጥ አለ። ነገር ግን ካለበት ቦታ ወደፊት የሚመጣበት ፍጥነት በጣም ስሎ ስለሆነ ወይም ደካማ ስለሆነ ያ ሰውዬ ፊት ለፊታችን ባለበት ሰዓት አናስተውለው። ምናልባት ሰውየው ከሄደ ከሰዓታት በኋላ ትዝ ይለናል። ልክ እንደ ዋይፋይ ልታስቡ ትችላላችሁ። በጣም ጠንካራ ዋይፋይ ከሆነ የምንፈልገውን ዌብሳይት ወይም ቪዲዮ ወዲያው ይከፍታል። ነገር ግን ደካማ የሆነ ዋይፋይ ከሆነ ግን አይከፍትም ወይም በጣም ስሎ ይሆናል ማለት ነው። ክሪያቲን ስንጠቀም አንደኛ የማስታወስ ችሎታችንን ይጨምራል። ከዛ በተጨማሪ ደግሞ ጥያቄዎች ይሁኑ ፈተናዎች ይሁኑ አስቸጋሪ ነገሮች ይሁኑ እነዛን ነገሮች አስበን አውጥተን አውርደን ለነዛ ነገሮች መፍትሄ የሚሆኑ ነገሮችን የማግኘት አቅማችንና ፍጥነታችን በጣም ይጨምራል ማለት። ሶስተኛው የክሪያቲን ጥቅም ለአእምሯችን ማለት ነው። በስራ አጋጣሚ ረጅም ሰዓት ኮምፒውተር ላይ መቀመጥ ሊጠበቅብን ይችላል። ኮድ ልናደርግ እንችላለን። ፕሮጀክቶች ሊኖሩብን ይችላል። ፈተና ይኖራል።
በጣም ብዙ ነገር ማድረግ ሊያስፈልገን ይችላል። ከዛ በተጨማሪ ደግሞ በስራ አጋጣሚ ከብዙ ሰዎች ጋር እንገናኛለን፣ እናወጣለን፣ እናወርዳለን፣ እንመላለሳለን። ብዙ አይነት ኢንተራክሽን ይኖረናል። ያ አእምሯችን ስራውን ከጨረሰን በኋላ ወደ ቤታችን ስንመለስ ኢቨን ቁጭ ብለን እንኳን የምናደርገው ቢሆን በከፍተኛ ደረጃ ሰውነታችን ይዝላል፣ ይደክመናል። ክሪያቲን ስንወስድ ምንድነው የሚያደርገው? እነዚህን ነገሮች በሚገርም ሁኔታ ስትረስፉል የሆኑ ነገሮችን ካለምንም ድካም ማከናወን እንድንችል ያደርጋል ማለት ነው። ሌላው የክሪያቲን ጥቅም ደግሞ አንዳንድ ጊዜ እንግዲህ እንቅልፋችን ይረባበሽና በጣም አጭር ሰዓት ብቻ ተኝተን ወደ ስራ እንገባለን። ስራ ስንገባ ፊታችን ብቻ አይደለም የሚያስታውቀው፣ ስሜታችን በአጠቃላይ ያለው ፍጥነታችንና ኢነርጂያችን በጣም ስለሚደክም እንደ ዘወትር ስራችንን በቀልጣፋነትና በኃይል በኢነርጂ ማከናወን አንችል። ነገር ግን ክሪያቲን በየቀኑ የምንጠቀም ሰዎች ምንም እንኳን እንቅልፋችንን ባንተኛም በማግስቱ ግን ምንም ነገር ሳይጎልብን ሰውነታችን በዛ ቀልጣፋነቱና በዛ ፍጥነቱ ስራችንን ሰርተን ወደ ቤታችን ሳንደክም እንመለሳለን ማለት ነው። ከአእምሯችን ደግሞ ወጣ ስንል ቤት ሊሆን ይችላል፣ ጂም ሊሆን ይችላል፣ ስፖርት እንሰራለን፣ እንሮጣለን፣ ሳይክል እነዳለን ወይም ወክ እናደርጋለን፣ የተለያዩ ነገሮችን እናደርጋለን። ውስጣችን ያለው ኢነርጂ ሊያበቃና የአካል ብቃት እንቅስቃሴውን ለማቋረጥ ልንገደድ ስንል የክሪያቲኑ ድጋፍ ይከተልና ኃይላችን ተመልሶ እንዲያገግምና ስፖርቱን ረዘም ላሉ ሰዓቶች እንድንሰራው እርዳታ ያደርጋል። ክሪያቲንን ልክ ቦርሳችሁ ውስጥ እንዳለ ቻርጅ የተደረገ ባትሪ ልታስቡ ትችላላችሁ። ስልካችሁ ባትሪ ሎ ሲሆን እና ሊጠፋ ሲሆን ያንን ባትሪ አውጥታችሁ ይሄኛውን አዲሱን ቻርጅ የተደረገውን ባትሪ እንደ መግጠም ማለት። ያ ማለት ከስፖርት የምናገኘው ጥቅም በአጭሩ ማቋረጥ ሳይጠበቅብን ረጅም ሰዓት እንድንሰራ ስለምንችል በክሪያቲኑ አማካኝነት ማለት ነው ከስፖርት የምናገኘው ጥቅም በጣም ይጨምራል። ሌላው የክሪያቲን ጥቅም ደግሞ ጡንቻችንን በተመለከተ ነው። ጡንቻ እንግዲህ ስንል ግዴታ እዚህ ጋር ያለው ጡንቻ መሆን ብቻ አይጠበቅም። ኢቨን ልባችን ራሱ ጡንቻ አለ። እዚህ ቪዲዮ ላይ ያለውን ምስል ተመልከቱ። ይሄ በእንግሊዝኛው አጠራር ሳርኮፔኒያ ይባላል። ምን ማለት ነው? የጡንቻችን ማሱ ወይም ትልቅነቱና ወይም ሳይዙ ማለት ነው እድሜያችን እየጨመረ ሲመጣ ጡንቻው እየሟሸሸ ስለሚመጣ እዚህ ቪዲዮ ላይ እንደምታዩት በከፍተኛ ደረጃ ቆዳችን ይንጠለጠላል። ለዚህ በጣም አሪፉ መፍትሄ ምንድን ነው? ክሪያቲን እንወስዳለን። ጎን ለጎን ደግሞ ለዚህ አካባቢ የሚሆኑ ስፖርቶችን እዚህ ጋር እንደምታዩት ማለት ነው እንሰራለን። ያ ምንድነው የሚያደርገው? በክሪያቲኑ አማካኝነት እዚህ ጋር ያለው የጡንቻ መጠን እየጨመረ ስለሚመጣ ቆዳችን ከቅድም ካያችሁት አይነት መርገብ ያው ይድናል ማለት ነው። ሌላው የክሪያቲን ጥቅም ደግሞ አጥንትን በተመለከተ ነው። አጥንታችን ደግሞ በተለይ ሴቶች እንግዲህ ካሁን በፊትም እንደተናገርኩት የኦስትሮጅን መጠን እያነሰ ሲመጣ የአጥንታችሁ ይሄ መጠቅጠቅ ወይም ቦን ማስ የምንለው ማለት ነው እየቀነሰ ይመጣል። ምናልባት እድሜያችሁ ከ45 ከ55 በኋላ መውደቅ ምናምን አይነት ነገር ሲመጣ በቀላሉ የአጥንት መሰበር ወይም ፍራክቸር የማጋጠም አደጋው እየጨመረ ይመጣል። ክሪያቲንን ለአጥንታችሁና ለጡንቻችሁ ስትጠቀሙ አብራችሁ የአካል ብቃት እንቅስቃሴ ለአጥንታችሁና ለጡንቻችሁ የሚሆኑ ማለት ነው ማትሰሩ ከሆነ ከክሪያቲን የምታገኙት ጥቅም ኦልሞስት የለም። ሌላው ምንድነው? ጡንቻ እንግዲህ የሚያስፈልገን ግዴታ ለጂም ብቻ አይደለም። ቤት ውስጥ ብዙ ነገሮችን እናከናውናለን፣ እናነሳለን፣ እንጥላለን፣ እናወርዳለን፣ ብዙ ነገሮችን እንፈጽማለን። ለዛ ኃይል እንጠቀማለን። ቶሎ በቀላሉ እንዳይደክመንና ረዘም ላለ ሰዓት የምናከናውናቸውን የምንሰራቸውን ስራዎች እንድንሰራ ያግዘናል ማለት ነው። ክሪያቲን እንዴት ለሰውነታችን ኃይል እንደሚሰጠን ባጭሩ ልንገራችሁ። እንግዲህ ሰውነታችን ኃይል ያመርታል። ያ ኃይል እንግዲህ ያው ስንወጣ ስንወርድ ስራዎችን ስንሰራ የምንጠቀምበት ማለት ነው። ያ ኃይል ሰውነታችን ውስጥ የሚከማቸው አዴኖሳይን ትራይፎስፌት በሚባል ወይም ባጭሩ ኤቲፒ በሚባል መልክ ነው። ነገር ግን ይህንን ኃይል ስንጠቀምበትና ቅድም እንዳልኳችሁ ስራ ወተን ወርደን ምን ብለን ስንሰራ ይሄ ኤቲፒ ወይም ኢነርጂ ያልቃል። ልክ እንደ ባትሪ ያልቃል ማለት ነው።
ባትሪ ሎ ይለናል ማለት ነው። ባትሪ ሎ አለ ማለት ደከምን ማለት ነው። ባትሪ ሎ አለ ማለት ኤቲፒው ወደ ኤዲፒነት ወይም አዴኖሳይን ዳይፎስፌትነት ተቀይሯል ማለት ነው። ስለዚህ አሁን ኤቲፒ የለም ኤዲፒ ነው። ነገር ግን ክሬቲን ስንወስድ ግን ለዚህ ለኤዲፒ ፎስፌት የሚባል ነገር ስለሚደጉመው ይሄ አዴኖሳይን ዳይፎስፌት የነበረው ነገር ተመልሶ ይቀየርና ወደ አዴኖሳይን ትራይፎስፌትነት ወይም ወደ ኤቲፒነት ይቀየራል። ያ ማለት በአጭር አማርኛ 1 ወይም 2% የቀረውን ባትሪ አውጥታችሁ አዲስ ባትሪ እንደመግጠም። ስለዚህ ሰውነታችን ኖርማሊ እንዳይደክምና የኢነርጂ ወይም የኃይል እጦት እንዳያጋጥመው ልክ እንደ ሪዘርቭ ባትሪነት ያገለግላል። ወደ አጠቃቀሙ ደግሞ ስንመጣ ቅድም የነገርኳችሁን ጥቅሞች በሙሉ ለማግኘት ክሪያቲን ሰውነታችን ውስጥ የተወሰነ መጠራቀም ያስፈልገዋል እና ያንን ለማጠራቀም የመጀመሪያው ሎዲንግ ፌዝ የሚባል አለ። ሎዲንግ ፌዝ ማለት ምን ማለት ነው መሰላችሁ? የቀን ዶዝ የሚባለው ከ3 እስከ 5 ግራም ነው በቀን ማለት ነው እና ይሄንን ቢያንስ ለ3-4 ሳምንት መውሰድ አለባችሁ። ነገር ግን እንደዛ ማድረግ የማትፈልጉ ከሆነ ለአንድ ሳምንት 20 ግራም ትወስዳላችሁ። አንድ የሾርባ ማንኪያ 10 ግራም ነው። 2 የሾርባ ማንኪያ ያው 20 ግራም ማለት ነው። 2 የሾርባ ማንኪያ ለአንድ ሳምንት ትወስዳላችሁ። ከዛ በኋላ ግን ከ3 እስከ 5 ግራም በቀን ትወስዳላችሁ ማለት ነው። ስራችን በጣም ከፍተኛ ስትረስ ያለው ስራ ከሆነ ረጅም ሰዓት ኮምፒውተር ላይ የምንቀመጥ ከሆነና ኢነርጂያችንን በጣም የሚፈልግ ስራ ከሆነ 5 ግራም አይበቃም። ስለዚህ ከ10 እስከ 20 ግራም በቀን መውሰድ ያስፈልጋችኋል ማለት ነው። ወደ ጎንዮሽ ጉዳቱ ደግሞ ስንመጣ ክሪያቲን ምንም አይነት የጎንዮሽ ጉዳት የለውም። አንድ ያልነገርኳችሁ ክሪያቲን ጥቅም ምንድን ነው? ክሪያቲን ውስጣችን ያለውን ውሃ ሰውነታችን ውስጥ የመያዝ እዛው የማስቀረት ትልቅ አቅም አለ። በዛ የተነሳ አንደኛ ኢቭን ቆዳችን ሃይድሬት የመሆን እና የመሸብሸብ እድሉ በጣም ይቀንሳል። ኢቭን ፋይብሮፕላስት የሚባሉትን ኮላጅናችንን የሚያመርቱትን ሴሎች እነዛን ታውቋቸዋላችሁ። እነሱን ሴሎች ስቲሙሌት ያደርጋል። ከዛ በተጨማሪ ደግሞ ክሪያቲን ነው እንደነገርኳችሁ ውሃን ውስጣችን ስለሚያስቀር አንዳንድ ጊዜ ሰው ሲያየን ወይም ሚዛናችንን ስንለካ 1-2-3 ኪሎ ጨምረን ልናየው እንችላለን። ያ ግን ስባችሁ ጨምሮ ወይም ወፍራችሁ ሳይሆን ቅድም እንዳልኳችሁ ክሪያቲን ውሃውን ሰውነታችን ውስጥ ስላስቀረው ወደ ውጪ ስላልወጣ የውሃው ሚዛን ነው። ይሄ በጣም አሪፍ ነው። ነፍሰ ጡር የሆናችሁ ሴቶች ወይም ደግሞ ከፍተኛ የኩላሊት ችግር ያለባችሁ ሰዎች ክሪያቲንን አትጠቀሙ አይደለም፣ መጠቀም ትችላላችሁ። ነገር ግን ሐኪማችሁን ብታማክሩ በጣም ኤክሰለንት ነው። ክሪያቲን እንግዲህ ስንገዛ በምንኖርበት በተለያየ ዓለም የተለያየ አይነት ክሪያቲን አለ። ኢትዮጵያ ያላችሁ ሰዎች እዚህ ጋር እንደምታዩት ቪዲዮ ላይ ክሪያቲን አለ። ኢትዮጵያ ከፈለጋችሁ በስልክ ቁጥር ደውላችሁ ከስር በማስቀምጠው ማለት ነው ብትጠይቁኝ ክሪያቲን መውሰድ ትችላላችሁ። ነገር ግን በሌላው ዓለም ያላችሁ የአማዞን ላይ ያሉ ክሪያቲን አሪፍ ክሪያቲኖችን ሊንክ ከስር አስቀምጣለሁኝ። ነገር ግን ከሌላ ቦታ የምትገዙ ከሆነ ግን ክሪያቲን ሞኖሃይድሬት የተባለውን የክሪያቲን አይነት ብትገዙ በጣም ውጤታማው እሱ ነው። በአጠቃላይ የክሪያቲንን ጥቅም ስንጨምቀው ለወጣቶች፣ ለሰራተኞች ከድካምና ከአእምሮ መዛል የሚታደጋችሁ ወዳጃችሁ፣ ስፖርት ወይም የአካል ብቃት እንቅስቃሴ ለምትሰሩ ደግሞ ተጨማሪ ባትሪያችሁን ወይም ተጨማሪ ጉልበታችሁ፣ እድሜያችሁ ትንሽ ለሄድና ለአዛውንቶች ደግሞ የጡንቻችሁ የአጥንታችሁና እንዲሁም የአእምሯችሁ መድህን ነው ክሪያቲን ማለት ነው። ክሪያቲንን ነገ ዛሬ ሳትሉ እንድትጠቀሙ ወንድማዊ ምክሬን እሰጣችኋለሁኝ። ስለሰማችሁኝ አመሰግናለሁ።